ሰላም ጤና ይስጥልን እንደምን አላችሁ ውድ ታክስ ከፋዮቻችንና ሚዲያ ተከታታዮቻችን። የገቢዎች ሚኒስቴር ሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ጉዳዮች ግንዛቤ የሚሰጥበት የሶሻል ሚዲያ ገጻችን ነው። ለዛሬ እናቀርብላችሁ አለማየሁ ሙሉ የታክስ ከፋዮች ትምህርት ባለሙያ ነው። ርዕሳችን የሚሆነው የሽያጭ መመዝገቢያ መሳሪያ አወጋገድና በአደራ ለማስቀመጥ መሟላት ያለባቸውን ነገሮች በተመለከተ ይሆናል ማለት ነው። ወሰናችን የሚሆነው የሽያጭ መመዝገቢያ መሳሪያ አወጋገድና አስተዳደር ስርዓት ለመወሰን የወጣ መመሪያ ቁጥር 114/28 ይሆናል። ከዚሁ ርዕስ ጋር በተያያዘ የምናያቸው ነጥቦች የሽያጭ መመዝገቢያ መሳሪያ ምንድነው የሚለው እናያለን። የሽያጭ መመዝገቢያ መሳሪያ የሚወገድባቸው ምክንያቶች ምንድናቸው የሚለው ሌላው ነጥብ ነው። ሌላው ደግሞ የሽያጭ መመዝገቢያ መሳሪያ የሚወገድባቸው ሁኔታዎች የሚለው እናያለን። ሌላው የሽያጭ መመዝገቢያ መሳሪያ በአደራ የሚቀመጥባቸው ሁኔታዎችና መሟላት ያለባቸው ነገሮች ላይ በሚሉ ጉዳዮች ይሆናል ማለት ነው። የመጀመሪያው ነጥብ ስናይ የሽያጭ መመዝገቢያ መሳሪያ ምንድነው የሚለውን በተመለከተ ማለት ነው። በሽያጭ መደበኛ ደረሰኝ ፋንታ የሸቀጦችን ወይም አገልግሎቶችን ሽያጭ የሚመዘግብና ለማንበብ ብቻ የሚውል ማስታወሻን የሚያከማች በኤሌክትሮኒክ ዘዴ ፕሮግራም የሚደረግ ቺፕ የተገጠመለት በሰርኪዩት የተጋገረ ፕሮግራም የሚጠቀም መሳሪያ ነው ማለት ነው። እንዲሁም ደግሞ በንግድ እንቅስቃሴያችን የሚካሄዱ የዕለት ተዕለት የሽያጭና አገልግሎት ግብይቶች እየመዘገበ ኤሌክትሮኒክስ ደረሰኝ እያተመ የሚያወጣ እና ከዋና መረጃ ቋት ጋር የተገናኘ መሳሪያ ነው። የሽያጭ መመዝገቢያ መሳሪያ እንግዲህ ማንኛውም ታክስ ከፋይ ያለ ሁሉ በየዕለቱ የሚጠቀምበት እንደሆነ ያው መረዳት ያስፈልጋል ማለት ነው። የሽያጭ መመዝገቢያ መሳሪያ የሚወገድበት ምክንያት ምንድነው የሚለውን ሁለተኛ ነጥብ ስንመለከት የሽያጭ መመዝገቢያ መሳሪያ በሚከተሉት ምክንያቶች ሊወገድ ይችላል። የመጀመሪያው ተጠቃሚው የንግድ ስራውን በጊዜያዊነት ሲያቆም ወይም ድርጅቱ ሙሉ በሙሉ ሲዘጋ ሊሆን ይችላል። ሌላው መሳሪያው በሌላ ሲተካ ወይም ሲቀየር ሊሆን ይችላል። ሌላው ደግሞ መሳሪያው ሲበላሽ ወይም መለዋወጫ ሊገኝለት የማይችል ወይም በሌላ ማናቸውም መንገድ አገልግሎት የማይሰጥ ሆኖ ሲገኝ በእነዚህ ምክንያቶች የሽያጭ መመዝገቢያ መሳሪያው ሊወገድ ይችላል ማለት ነው። የሽያጭ መመዝገቢያ መሳሪያ የሚወገድባቸው ሁኔታዎችን ስንመለከት ከላይ እንዳየነው የሽያጭ መመዝገቢያ መሳሪያ ከላይ ባሉ ምክንያቶች ሲያጋጥሙ በተጠቃሚው ምርጫ በሚከተሉት ሁኔታዎች ሊወገድ ይችላል። ከነዚህ ምክንያቶች የመጀመሪያ ላይ የምናየው መሳሪያዎቹን ለአቅራቢ ወይም አገልግሎት ማዕከሉ በአደራ በማስቀመጥ ለሌላ ተጠቃሚ በሽያጭ ወይም በስጦታ ማስተላለፍ ሊሆን ይችላል። ሁለተኛው ደግሞ ለአቅራቢ ወይም አገልግሎት ማዕከሉ በመሸጥ የሚወገድበት ሁኔታ ማለት ነው። ሶስተኛው ደግሞ በሽያጭ ሊወገዱ የማይችሉ ወይም በእርጅና ጊዜያቸው ያጠናቀቁ ወይም በሌላ ማናቸው ምክንያት ያልተወገዱትን መሳሪያዎች ያለምንም ዋጋ ለባለስልጣኑ በማስረከብ ሊሆን ይችላል። በእነዚህ ሁኔታዎች እንግዲህ የሽያጭ መመዝገቢያ መሳሪያ ሊወገድ ይችላል ማለት ነው። የሽያጭ መመዝገቢያ መሳሪያ እንግዲህ ይወገዳል ብለን ስንል እንግዲህ እንደዚሁ ከላይ በጠቀስናቸው አግባብ ሲሆን ከነዛ ውስጥ አንደኛው የሽያጭ መመዝገቢያ መሳሪያ በአደራ የሚቀመጥበት ሁኔታ አንዱ ነው ማለት ነው። ስለዚህ የሽያጭ መመዝገቢያ መሳሪያ በአደራ የሚቀመጥበት ሁኔታና መሟላት ያለባቸው ነገሮችን ደግሞ ለማየት ስንሞክር የመጀመሪያው በአደራ የሚቀመጥበት የሽያጭ መመዝገቢያ መሳሪያ ምን ሲሆን ነው? በልማት ምክንያት የንግድ ቤት ሲፈርስ ነው። ስለዚህ የንግድ ቤቱ በልማት ምክንያት ከፈረሰ እነዚህን ከታች የተጠቀሱትን ነገሮች በማሟላት በአደራ ሊያስቀምጥ ይችላል። አንደኛው ወይም መጀመሪያ ላይ ምናየው የፈረሰ መሆኑን ከሚመለከተው አካል ደብዳቤ ማቅረብ ይሆናል። ቀጥሎ ያለው ለአቅራቢው ማሽኑ በአደራ እንዲቀመጥ ግብር ከፋዩ የግብር ማዕከል የተጻፈ ደብዳቤ መውሰድ ይሆናል። ሌላው የተሰጠው ጊዜ ከማለቁ በፊት የተለዋጭ የንግድ አድራሻ ማግኘት ካልተቻለ የተሰጠው ጊዜ ከማለቁ በፊት ግብር ማዕከሉ ማሳወቅ ሊሆን ይችላል ማለት ነው። ስለዚህ በአደራ የምናስቀምጠው እነዚህ ነገሮች ሲሟሉ ነው። ምናልባት በአደራ አስቀምጠናል ብለን የተጻፈልን ደብዳቤ ምናልባት እያለቀ ከሆነ ግን ቀደም ብለን በመምጣት ደግሞ ምክንያታችንን አሳማኝ ምክንያት ካለ በማቅረብ ለግብር ከፋዩ ተጨማሪ ውሳኔ የሚያስፈልገው ከሆነ እንዲሰጠው ማድረግ ይገባል እንጂ አስገብተናል በሚል
ወይም አስቀምጠናል በሚል ለሌላ ሁኔታ እንዳንዳረግ ማሰብ ያስፈልጋል ማለት ነው። ሁለተኛው የቤት ኪራይ ውል ሲቋረጥ ነው አደራ የሚቀመጠው ብለናል። ስለዚህ የቤት ኪራይ ውል ሲቋረጥ ከውልና ማስረጃ ደብዳቤ ማቅረብ የመጀመሪያው መሟላት ያለበት ነገር ነው። ቀጥሎ ያለው አቅራቢው ማሽኑ በአደራ እንዲቀመጥ ከግብር ከፋዩ የግብር ማዕከል የተጻፈ ደብዳቤ መውሰድ ይሆናል። ሌላው ደግሞ ከአቅም በላይ በሆነ ምክንያት ተለዋጭ የንግድ አድራሻ ማግኘት ካልተቻለ የተሰጠው ጊዜ ከማለቁ በፊት ለዋና መስሪያ ቤት ቀርቦ ያለውን ችግር ማመልከትና ውሳኔ እንዲያገኝ ማድረግ ያስፈልጋል ማለት ነው። ያው ማሽኑ ወይም የሽያጭ መመዝገቢያ መሳሪያው የቤት ኪራይ ውሉ ስለተቋረጠ እንግዲህ በአደራ እንዲቀመጥ ደብዳቤ አጽፈን ከውልና ማስረጃ ይዘን አቅርበን ሊሆን ይችላል። ነገር ግን በተሰጠን ጊዜ ውስጥ አሁንም የቤት ኪራይ የማናገኝ ከሆነ ቀድሞ እንደገና ደብዳቤው የተጻፈው ደብዳቤ ከማለቁ በፊት ቀርበን እንደገና ሌላ ውሳኔ መሰጠት የግድ ይለናል ማለት ነው። ሶስተኛው የንግድ ድርጅትን ለመዝጋት በኦዲት ላይ ያለ ከሆነ ነው ወይም ኦዲት ላይ ሲሆን ነው። በዚህ ላይ ደግሞ መሟላት ያለበት ነገር ምንድነው? የንግድ ፈቃድ አውጥቶ ሲሰራበት የነበረውን የንግድ ድርጅት ለማዘጋት ማዕከሉ ላለ ለሚመለከተው አካል ጥያቄ ማቅረብ ነው። የንግድ ድርጅቱን ለመዝጋት ያመለከተ መሆኑን የሚገልጽና ከደንበኞች አገልግሎት የተጻፈ ደብዳቤ ለግብር ማዕከሉ ላለ ለሽያጭ መመዝገቢያ መሳሪያ ቡድን ማቅረብ ይሆናል። ሌላው መሟላት ያለበት ነጥብ የንግድ ድርጅቱን ለመዝጋት ኦዲት ላይ መሆኑን ተገልጾ የሽያጭ መመዝገቢያ መሳሪያ በአደራ እንዲቀመጥ በግብር ማዕከሉ ካለ ሽያጭ መመዝገቢያ መሳሪያ ቡድን ደብዳቤ ለአቅራቢው ማጻፍ ይሆናል ማለት ነው። እነዚህ ነገሮች ሲሟሉ እንግዲህ በአደራ ልናስቀምጥ እንችላለን ማለት ነው። እነዚህ ሂደቶች ወይም ከላይ ጠቀስናቸውን በመከተል ለአቅራቢው ወይም ለአገልግሎት ማዕከሉ ደብዳቤ ጽፈን ወይም የገቢ ሰብሳቢ መስሪያ ቤት አውቆ በዛ መሰረት ሊቀመጥ እንደሚገባ መረዳት ይገባናል ማለት ነው። እንግዲህ ዛሬ ያቀርብላችሁ የሚመስለው አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ሌሎች ሀሳቦች እንዲደርሳችሁ የሶሻል ሚዲያ ገጾቻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎች ሀሳቦችን መከታተል ትችላላችሁ። እናመሰግናለን።